እንዳለመታደል ሆኖ ጊዜው ደርሷል። በዓመቱ መጨረሻ ሊቨርፑልን እለቃለሁ። ይህን ልብ የሚሰብር ቃል የተናገረው የግብፁ ንጉስ መሐመድ ሳላህ ነው። ከአንፊልድ የሚወጡት መረጃዎች መላው የእንግሊዝ ፕሪሚየር ሊግ እያናወጡ ይገኛሉ። ሳላህ በሊቨርፑል ቤት ምን አሳካ? ማንቸስተር ዩናይትድስ ካሴሚሮ በማን ሊተኩት አሰቡ? ዛሬ በዝርዝር የምናያቸው ትኩስ የስፖርት መረጃዎች አሉ። እስከ መጨረሻው አብራችሁን ቆዩ። አዎ የአንፊልድ ንጉስ በይፋ ስንብቱን አሳውቋል። ሳላህ በመልእክቱ ሊቨርፑልን መልቀቅ ቀላል አይደለም፣ የህይወቴን ምርጥ ጊዜ ሰጥታችሁኛል ብሏል። ሳላህ በሊቨርፑል ቆይታው ያስመዘገባቸው ድንቅ ስኬቶች ስናይ በአጠቃላይ 310 ጨዋታዎችን ለሊቨርፑል ማድረግ የቻለው ሳላህ 189 ግቦችና 93 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ያነሳቸው ዋንጫዎችን ስንመለከት 2 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ፣ 3 የካራባኦ ካፕ፣ 1 የኤፍኤ ካፕ፣ 1 የክለቦች ዓለም ዋንጫና ሱፐር ካፕ ማንሳት ችሏል። በተጨማሪም 3 ጊዜ የእንግሊዝ ፕሪሚየር ሊግ የኤፍኤ የዓመቱ ምርጥ ተጫዋች መሆን ችሏል። ሳላህ ሲያጠቃልል ለዘላለም የሊቨርፑል ደጋፊ እሆናለሁ፣ እናንተ ምክንያት I will never walk alone በማለት ደጋፊዎችን አመስግኗል። ሳላህ ድንቅ ብቃቱ እንግሊዝ ፕሪሚየር ሊግ ውስጥ እንዳየነው በጣም ለተከላካዮች እጅግ አስቸጋሪ የሆነ ፐርፎርማንስ ነበረው ከዓመታት በፊት። እዚህኛው ኤርሊ ስሎት ከመጣ በኋላ ያለው ሳላህ ግን እጅግ ተቀይሯል፣ አቋሙ ወርዷል። በጣም ሲቸገር ነው ያየነው። የኤርሊ ስሎት መምጣት ይሁን የእሱን አቋም መውረድ አይታወቁም። ብቻ ሳላህ አሁን እና ያለፉትን 1 ዓመታት ስናየው እጅግ በጣም የወረደ ነው። ከዛ በፊት ያለው ሳላህ ግን በየርገን ክሎፕ ስር ያለው ሳላህ እጅግ አስፈሪ ለተከላካዮች ፈተና የሆነ ተጫዋች እንደነበር አይዘነጋም። አሁን ላይ እንግዲህ በይፋ ማውቃቱን የሊቨርፑል ቆይታውን ማውቃቱን ተናግሯል። የአይረሴው ግብፃዊ ተጫዋች በሌላ ክለቦች ልንመለከተው እንችላለን። የሱ ፈላጊዎች እንደ መረጃዎች ከሆነ የሳውዲ አረቢያ ክለቦች እጅጉን አጥብቀው ይፈልጉታል። 1-2 የዝውውር ጥያቄ ከዚህ በፊት አቅርበውለት ነበረ። እንዲሁም የሜጀር ሊግ ሶከር አሜሪካ ክለቦችን ይፈልጉታል። እሱን ወደፊት የምናየው ዕጣ ፈንታው የት እንደሚሆን የምናየው ይሆናል። ወደ ሌላኛው ዜና ሲሻገርላችሁ የሞይስ ካይሴዶ እና የሪያል ማድሪድ ጥያቄ ነው። ሪያል ማድሪድ አይኑን የጣለበት የቼልሲው አማካይ ሞይስ ካይሴዶ ለቀረበለት ጥያቄ ምላሽ ሰጥቷል። ማድሪድ አማካኝ እየፈለገ ቢሆኑ ካይሴዶ ግን ትኩረት ቼልሲ ላይ ነው፣ እዚህ ታሪካዊ ተጫዋች መሆን እፈልጋለሁ በማለት ለለንደን ክለብ ያለውን ታማኝነት አረጋግጧል። እንደሚታወቀው ማድሪድ ሁለተኛ አማካኝ ተጫዋች እየፈለገ እንደሚገኝና እናስታውሳለን። በርካታ ተጫዋቾች ላይ አይኑን ጥሏል። አንደኛው ሞይስ ካይሴዶ ነው። እንዲሁም እዛው ቼልሲ ውስጥ ኤንዞ ፈርናንዴዝ ላይ እንዲሁ መረጃዎች እየወጡ ይገኛሉ። ወደ ሌላኛው ሳመራላችሁ የአርሰናል ኤሪክ ኤዜ ጉዳት ነው። የአርሰናል ደጋፊዎችን የሚያሳስብ ዜና ነው። በጡንቻ ጉዳት ምክንያት የካራባኦ ካፕ ፍጻሜ ያመለጠው ኤሪክ ኤዜ ከ4 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ቢቢሲ ዘግቧል። ይህ ማለት ወሳኙን የማንቸስተር ሲቲ ጨዋታ ጨምሮ 6 ያህል ጨዋታዎች ያመልጡታል። እንዲሁም አውሮፓ ቻምፒየንስ ሊግ ጨዋታዎችን እንደሚያመልጡት ነው የተዘገበው። በዚህ 3 ቀናት ውስጥ አብዛኛው የአርሰናል ተጫዋቾች 6 ያህሉ ማርቲን ኦዴጋርድ፣ ጋብሪኤል ማጋላሽን ጨምሮ ሌሎችም ተጫዋቾች በጉዳት ምክንያት ወደ ብሔራዊ ቡድን ያልተጠኑ ተጫዋቾች ናቸው። መጠነኛ ጉዳቱ ቢሆን አርሰናልን እየተፈታተኑ ይገኛል። በስተመጨረሻ የዚህን ጉዳትም የዚህ ምስክር ነው። ቀጣዩ ወሬያችን ማንቸስተር ዩናይትድ የዝውውር እንቅስቃሴ ነው። ዩናይትዶች ካሴሚሮን ለመተካት በርካታ ተጫዋቾችን አቅደዋል። አሁን ላይ የወጡ ካሉ መረጃዎች ደግሞ የጋላታሳራዩን አማካይ ጋብሪኤል ሳራን ለማስፈረም ንግግር መጀመራቸው ተሰምቷል። የሚገርመው ነገር ዩናይትድ ይህንን ዝውውር ለማሳካት ማኑኤል ኡጋርቴን እንደ መለዋወጫ ሊያቀርብ ይችላል ተብሎ
በርካታ የቱርክ ሚዲያዎች እየዘገቡ ይገኛል። በመጨረሻም ቶተንሃም አሰልጣኝ ስንብት ሊያካሄድ እንደሆነ በስፋት መረጃዎች እየወጡ ይገኛሉ። ቶተንሃም በቅርቡ የሾሙትን ኢጎር ቱዶርን ለማሰናበት መቃረባቸው ተሰምቷል። ይህ አሰልጣኝ ከመጣ ጀምሮ እስካሁን ያሳካው 1 ነጥብ ብቻ ነው። ይህም ለስንብቱ ትልቅ ፍንጭ እየሰጠ ይገኛል። ቻምፒዮንስ ሊግ ላይ አትሌቲኮ ማድሪድ በመጨረሻው ሲያሸንፍ ያው ከውድድሩ መሰናበቱ አልቀረም። ፕሪሚየር ሊግ ላይ ግን ምንም ማሸነፍ አልቻለም። ሊቨርፑል ላይ ባለቀ ሰዓት ጎል አግብተው 1 ነጥብ ከመውሰድ ውጪ እጅግ አሳሳቢ ደረጃ ላይ ይገኛል። በአሁኑ ሰዓት ቶተንሃም በሊጉ ለመውረድ እጅግ ተቃርቧል። የሚያስፈልገው ቶተንሃም ለመውረድ ዌስትሃም ጠንካራ መሆንና ኖቲንግሃም ጠንካራ መሆን ይጠበቃል። የነሱ አቋም ታይቶ ጠንካራነታቸው ከታየ ቶተንሃም የመውረድ እድሉ ሰፊ ነው። ለዚህም ይመስላል በምትካቸው የቀድሞውን የሞናኮ አሰልጣኝ አዶልፍ ሁተርን ለመሾም ንግግር ጀምረዋል እየተባለ ይገኛል። ይህ አሰልጣኝ እንግዲህ አሁን ላይ በርካታ ሚዲያዎች ምስሉን ከቶተንሃም ጋር እያያዙ እየዘገቡ ይገኛሉ። በስፐርስ ቤት የአሰልጣኝ መቀየር አዙሪት እየቀጠለ ይመስላል። ጎርቱዶር ከመጡ እንግዲህ በዚህ አመቱ እስኪጠቃለል ድረስ ነበር የተባሉት። አመቱን ሳይጨርሱ አሁን ላይ ሊሰናበቱ ተቃርበዋል። የዛሬ መረጃችን እነዚህን ይመስሉ ነበር። ሳላ ሊቨርፑልን መልቀቁ በክለቡ ላይ ምን አይነት ተጽዕኖ ይፈጥራል? ዩናይትድስ ጋርቲን በመለወጥ ጋብሪኤል ሳራን ማስፈረሙ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ሀሳባችሁ በኮመንት አጋሩ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። አዳዲስ ስፖርታዊ መረጃዎችን እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።